ሰነበታችሁ ውድ የቻናሌ ተመልካቾቻችን፣ ዛሬም እጅግ አስደናቂ ገራሚ ነገር ይዤላችሁ መጥቻለሁ። በእናንተ ኮሜንት መሰረት የሲሊከን ወይም የኤአይ አእምሮ እንዴት ተሰራች፣ አመራርቷ ምን ይመስላል፣ ከአሸዋ እንዴት ሲሊከን ማምረት እንችላለን፣ እባክህ ቪዲዮ ስራልን ያሉ ኮሜንት የሰጡኝ ሰዎች አሉ። በዛ መሰረት ይኸው ብያለሁኝ። እስከ መጨረሻው ከተከታተላችሁኝ ይህንን ከአሸዋ እንዴት ሲሊከን እንደምትሰራ በተለይ የቴክኖሎጂ አእምሮ የምትባሏ ሲሊከን እንዴት እንደምትሰራ እንድትከታተሉኝ ጋብዛለሁ። ቻናሌ አዲስ ነው፣ ሰብስክራይብ ላይ ኮሜንት እያደረግ በማበረታታት እንድትከተሉኝ ጋብዛችኋለሁ። ቀጥታ ወደ ለሰናችን። የኤአይ አእምሮ እንዴት ተሰራች? የኤአይ አእምሮ ማነች? ባለፈው ቪዲዮ ላይ ቻሉ ሲሊከን ናት። እንዴት እንደምትመረት ከአሸዋ እንዴት እንደምትመረት በአጭሩ እናያለን። እንግዲህ ሲሊከን ከአሸዋ እንዴት እንደምትመረት 5 ስቴፖች አሉት። 5 ስቴፖች አንድ ባንድ እናያለን። ታዲያ አብራችሁን ከቆያችሁ ነው። የመጀመሪያው ስቴፕ ወይም ሂደት ሰሌክት ዘ ሮ ማቴሪያልስ፣ የመጀመሪያው ሮ ማቴሪያሎችን መምረጥ ነው። እንዴት ካላችሁ አሸዋ መሰብሰብ። እንዴ አሸዋ በየቦታው ሞልቶ አይደል እንዳትሉኝ። ሲሊካ ሳንድ የሚባላል ወይም ሲሊከን የተሞላበት አሸዋ፣ ሲሊከን ዳይኦክሳይድ ወይም ሲሊከን ኦክሳይድ ብለን የምንጠራው በዚህ የተሞላ አሸዋ እንሰበስባለን ማለት ነው። ማንኛውም አሸዋ መሆን አይችልም። በዚህ የበለጸገ አሸዋ ነው ማምረት ወይም መሰብሰብ የምንችለው ማለት ነው። ይህንን አሸዋ ከመረጥን ከሰበሰብን በኋላ ሁለተኛው ስቴፕ አድ ኩክ እንጨምርበታለን። አድ ኩክ ማለት መጨመር ማለት ነው፣ ወይም ቻርኮል ማለት ነው። ኩክ ወርዱ የድንጋይ ክሰል ነው የሚላችሁ ስትፈቱት፣ ወይም ደግሞ የካርበን የያዘ ቻርኮል በሳንዱ ላይ እንጨምራለን ማለት ነው። ሲሊካ ሳንድ በሚባለው ላይ ሲሊከንን በያዘ ሳንድ ላይ እንጨምራለን። ይህ እንግዲህ ለሪያክሽን ምቹ እንዲሆንና ኦክሳይዷን ለመለየት ሞር ያገለግለናል ማለት ነው። ይህንን የጨመርነውን የቀላቀልነው ካርበን እና ሲሊከን ሳንድ ሲሊካ ሳንድ የሚባለውን ሂቲንግ እናደርገዋለን። አት ሃይ ቴምፕሬቸር እናቀልጠዋለን ማለት ሂት እናደርገዋለን ማለት ነው። እንዴት? ኤሌክትሪክ አርክ ፍራንስ የሚባል አለ። በሱ ሂት እናደርገዋለን። 1900 ዲግሪ ሴልሺየስ ይጠቀማል። በጣም ከፍተኛ ቴምፕሬቸር ነው። ልክ ይህንን ሂት በምናደርግበት ሰዓት ሪያክሽኑ ይፈጠራል ማለት ነው። ሪያክሽን ይፈጠራል ማለት ያስፈልጋል ቴምፕሬቸር። ሲሊከን ኦክሳይድ ሲሊከን ዳይኦክሳይድ CiO2 ሪያክት ዊዝ 2 ሞል ኦፍ ካርበን ጊቭስ ዛት ሲሊከን ፕላስ 2 ሞል ኦፍ ካርቦን ሞኖክሳይድ። እንግዲህ ካርቦን ሞኖክሳይድ CO ይባላል። ካርቦን ሞኖክሳይድ ማለት ባጭሩ ክሰል ማለት ነው። ካርበን ዊዝ ኦክሲጅን ሎው አማውንት ኦፍ ኦክሲጅን ስንጠቀም ካርቦን ሞኖክሳይድ ይፈጠራል ማለት ነው። ካርቦን ሞኖክሳይድ አታውቁ ክሰል ማለት ነው። በቤታችን የምንጠቀመው ክሰል አመራርቱን ካያችሁ ክሰል በባህሪው እንጨት ተሰበስባላችሁ፣ ታያይዛላችሁ። አያይዛችሁ ብትተውት ወደ አመድነት ነው የሚቀየረው። ግን ቅጠል ታለብሳላችሁ፣ ከዛ አፈር ትደፈን። ያ ማለት ኦክሲጅንን ቀነሳችሁት ማለት ነው። ዘይም ውስጥ እየነደደ ወደ ክሰልነት ይቀየራል። ባይኖር ቢቀድ ግን ወደ አመድነት ይቀየራል ማለት ያ ካርቦን ዳይኦክሳይድ ሆነ ማለት ነው። ስለዚህ አማውንት ኦፍ ኦክሲጅን ስንቀንሰው ወደ ክሰልነት ይቀየራል። እቺ ካርበንና ኦክሲጅን ይዛ ወጣች፣ ሲሊከን ብቻዋን ተፈጠረች። እዚህ ጋር ሲሊከን በሊኩዊድ ፎርም ነው የሚገኘው። ዘይን ስናቀዘቅዘው ኩል ስናደርገው ሶሊድ ይሆናል ማለት ነው። ሶሊድ ይሆናል። እዚህ ጋር የሲሊከን አማውንት ከ98 እስከ 99% እናመርታለን። ግን ለቴክኖሎጂው ፒውር መሆን አለበት። ምን እናደርጋለን? አራተኛው ስቴፕ ላይ ፒውሪፊኬሽን እንጠቀማለን። ፒውሪፋይ እናደርገዋለን ሞር። ያኛው ሜታለርጂካል ነው፣ እዚህኛ ደግሞ ፒውሪፊኬሽን ኬሚካሊ ፒውሪፋይ እናደርገዋለን ማለት ነው። ሞር ፒውር እንዲሆን እዚህ ፒውሪፊኬሽን ኬሚካሊ ፒውር ስናደርገው 99.9% ሲሊከን ይመረታል ማለት ነው። ይመረታል። ይህ 99.9% ማለት ኦልሞስት 100 ነው። ለአይ ሲስተም፣ ለኮምፒውተር ማይክሮቺፕ፣ ለሌሎችም መጠቀም እንችላለን ማለት ነው። የመጨረሻውና 5ኛው ስቴፕ ክሪስታል ወይም ወፈር ፕሮዳክሽን ማለት ነው። እንግዲህ ጥቅሉን ማቀጣጠን፣ ክርስቲያን የሆኑ ችግሮች ማስያዝ፣ ለማይክሮቺፕ እንዲሰሩ ማድረግ፣ ለእንደዚህ አይነት ፐርፐስ እያወጣን ወይም ደግሞ እየተጠቀምነ
ማቀጣጠል ምን ማድረግ እንችላለን ማለት ነው። ወደ ዝቅተኛ መቀነስ እንችላለን ማለት ነው። ስለዚህ ቴክኖሎጂያችን በሙሉ በዚህ ሲሊከን በምትባሏ የቴክኖሎጂ ቤዝ ወይም አይምሮ ብለን በምንጠራው የሚሰራው ማለት ነው። እንደምታውቁት እንግዲህ ስልክ ከኔ እድሜና ከዛም በላይ ያላችሁ ሰዎች ስልክ ይሄ ባለገመዱ ስልክ ይባላል። ወይ ቤት ውስጥ ነው የሚቀመጠው አንድ ቦታ ላይ፣ ወይም ደግሞ ቴሌ አካባቢ ግድግዳ ስልክ የሚባል አለ። ሳንቲም ያስገባችሁ እንደውል ነበር ነው። አሁን ለማውራት ከሆነ ሰው ጋር በስልካችን ይዘን ነው የምንዞረው። ለምን ካላችሁ ሲሊከን አተም ስለመጣች ወይም ሲሊከን ስለተጠቀምን ነው። ያንን ገመዱን ትተን ሁሉም ሰው በኪሱ ይዞት የሚዞረው ማለት ነው። ሲሊከን ባትኖር በስልካችን ስልክን መያዝ አይቻልም ነበር ማለት ነው። ቴሌቪዥንን ውሰዱ። ቴሌቪዥን መጀመሪያ ሲመጣ አንድ አይነት ጥቁሩ ቴሌቪዥን ነው፣ ቦርጫም የሚባል በቫኪዩም የሚሰራ ትልቅ ቦታ የሚይዝ ነበር። ሲሊከን ስትመጣ ግን እንደምታዩት ፍላት የሆነች ቴሌቪዥን መጣች። ያ ማለት በግድግዳችሁ ላይ ወላችሁ ላይ ትልቅ የስክሪን መለጠፍ ትችላላችሁ። ለምን ካላችሁ ቫኪዩም ወደምን ተቀየረ ማለት ነው፣ ወደ ሲሊከን አተም። ሲሊከን ከፍተኛ ጥቅም ያላት ለቴክኖሎጂ እጅግ ወሳኝ ዋና ኮር ነች ማለት ነው። አመራርቷም ይህንን ይመስላል። ለዛሬው እዚህ ጋር ይበቃናል። ሰናይ ጊዜ ይሆንላችሁ። በሚቀጥለው ቪዲዮ እንገናኝ።